በሀገራችን በሙሉ በጣም ታሪካዊ ቅርሶች ነው ያሉን። በጣም ደስ ይላሉ። እንዲያው አይን አይቶ ለመቁጠር ጊዜ የማይበቃ ነው። እንደኔ ሐሳብ ያሉ ቅርሶች በገዳማቱ በጣም ደስ ይላቸው። ተማሪውም ግቢ ጉባኤውም ይሄንን አስቡ። አንደኛ በሀገሪቱ ላይ ያለውን ቅርስ ለማየት ለማስጎብኘት ተተኪ ትውልድም እንዲያውቀው ለማድረግ ተማሪው ብዙ ጥረት አድርጎ አስጎብኝቷል። በጣም ደስ ነው የሚል በሀገራችን ያለው ታሪክ እንደዚሁ ቢቀጥል በእኔ ሐሳብ ደስ ይለኛል። ሌሎችም ካሉ ደግሞ እንደዚህ ያለ ስራ እንደዚሁ አነሳስቶ ሌሎችን ገዳማትም ሌሎችን አገራትም ሌሎችን ቅርሳቅርሶችን ቢጎበኙ ቢታዩ በጣም ደስ ይለኛል። እኔም ብቻ ሳይሆን ሌላውም ደግሞ ተተኪ ትውልድ እንዲያውቀው ማድረግ ይቻላል እና በእኔ ሐሳብ ማኅበረ ቅዱሳን የሰራው ስራ ግቢ ጉባኤው በጣም ደስ ነው የሚል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳት መካናትን ለመሳለም የሚደረጉ ጉዞዎች ታሪካዊና ሃይማኖታዊ መሰረት ያላቸው ናቸው። ቅድመ ልደተ ክርስቶስ ወደ ቅድስት ሀገር ኢየሩሳሌም ከሚደረጉት ጉዞዎች ጀምሮ በዘመነ ሐዲስ ከሃይማኖታዊ መዛግብት ባሻገር በብዙ ዓለም አቀፍ የታሪክ ድርሳናት ላይ ስሙ የተጠቀሰው ኢትዮጵያዊው ጃንደረባ ባኮስ ለዚህ ማሳያ ይሆናሉ። ይህንን የቀደምት ስልጣኔ ፋና ወጊ የሆኑ አቡነ ሰረፍኖት በመከተል እስካለንበት እስካሁኑ ዘመን ድረስ ከቅዱሳት መካናት በረከትና ቃል ኪዳን ተካፋይ ለመሆን ወደ ተለያዩ ታላላቅ ገዳማት ቁጥራቸው ላቅ ያለ መንፈሳዊ ጉዞዎች እየተዘጋጁ ሊቃነ መሳፍርት ምዕመናን ተሳታፊ ይሆናሉ። የቀንና ሌሊቱ የጊዜ ስፍር እኩል በሚሆኑበት በብሩክ በወርሃ መስከረም የጎንደር ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ ግቢ ጉባኤ ወደ ጣራና ጣና ገዳማት ያዘጋጀው መንፈሳዊ ጉዞ መርሃ ግብር ከጠዋቱ 1 ሰዓት ላይ 260 የሚሆኑ ተጓዦችን አካቶ
የጉዞ መርሃ ግብሩን አሃዱ ብሎ ጀመረ። ከተወሰኑ ደቂቃዎች በኋላ የመጀመሪያው የጉዞ መዳረሻችን ወደ ሆነው ወደ ጣራ ገዳም ደረስ። ለጉብኝት አመቺ እንዲሆን ተጓዦች በሁለት ምድብ ተከፍለው አንዱ ምድብ የወይን ዋሻ ተክለ ሃይማኖትን፣ አንዱ ምድብ ደግሞ የዋሻ አንድሪያስ ገዳማትን መጎብኘት ጀመረ። ጥንታዊው የወይን ዋሻ ተክለ ሃይማኖት ገዳም በአካባቢው በከፍተኛ ቁጥር የወይን ምርት ይመረት ስለነበር የወይን ዋሻ የሚል ስያሜ እንደተሰጠው ታላላቅ የቦታው ሊቃውንት ይመሰክራሉ። ይህ ገዳም ፋሽስት ጣሊያን ኢትዮጵያን በወረረበት ጊዜ ሰፍሮበት ብዙ ንዋያተ ቅድሳትን እንደዘረፈና ቤተ ክርስቲያኑ እንዳቃጠለ ቢነገርም ዋሻው ግን ጥንታዊውን መልኩን ጠብቆ ታላቅነቱን ለትውልድና ትውልድ እየመሰከረ ይገኛል። በዚህ ገዳም ጻድቁ አባት አቡነ ተክለ ሃይማኖት ይጸልዩበት እንደነበር ቦታውን ያስጎበኙን አባት ገልጸውልናል። ይህ ጥንታዊ ዋሻ የዋሻ አንድሪያስ ገዳም ድረስ ውስጥ ለውስጥ የሚያስኬድ ቢሆንም ከጨለማው የተነሳ እስካሁን እንዳልተሞከረ ግን ሊቃውንተ ቤተ ክርስቲያን ያስረዳሉ። ከዚህ ቀጣይ አድርገን የተመለከትነው ሁለተኛውን የዋሻ ውስጥ ቤተክርስቲያን ጥንታዊውን የዋሻ አንድሪያስ ገዳምን ነበር። ጥንታዊው የዋሻ አንድሪያስ ገዳም የተለያዩ የታሪክ እውነቶችን ያስተናገደ ታሪካዊ ገዳም ነው። ይህን ዋሻ ልዩ የሚያደርገው ደግሞ በብሉይ ኪዳን ለነበረው የደም አገልግሎት ማሳያ የሆኑ ጥንታውያን ንዋየ ቅድሳት ተጠብቀው መገኘታቸው ነው።
ይህ ዋሻ በአሰራሩ በላስታ የሚገኘውን የናኩቶ ለአብ ገዳምን እንደሚመስል ብዙ የሥነ ሕንፃ ባለሙያዎች ይመሰክራሉ። በጀርመናውያን የታሪክ ባለሙያዎች ሙያዊ እይታ 3000 ዓመታትን እንዳስቆጠረ የተመሰከረለት የበር ላይ ጥንታዊ ቅርጽ ኢትዮጵያውያን ጌታ ይወርዳል ይወለዳል የሚለውን ትንቢት በተስፋ ምን ያህል ይጠብቁት እንደነበር ጠቋሚ ነው። አባታችን አቡነ እንድርያስ በዚህ ዋሻ የተጋድሎ ወዛቸውን ከማንጠባጠባቸው በፊት የአካባቢው ነዋሪዎች ባዕዳን አምልኮን ያመልኩ እንደነበር አመላካች የሆኑ ጥንታውያን ቅርሶች በዚህ ታላቅ ዋሻ ቤተክርስቲያን ተጠብቀው ይገኛሉ። ከነዚህም መካከል በወቅቱ ዘንዶ እንደሚመለክ በገዳሙ ለእይታ ከቀረቡት ጥንታውያን ቅርሶች መሃል ለዘንዶ ወተት ያቀርቡበት የነበረ የእንጨት ገንዳ እንዲሁም በወቅቱ የሚመለኩ የእንጨት ጣዖቶች ግንባር ቀደም የታሪክ ማስረጃዎች ሆነው ይገኛሉ። ይህን ዋሻ ቤተክርስቲያን ከአባታችን ከአቡነ ተክለ ሃይማኖት ደቀ መዛሙርት መሃል አንዱ የሆኑት አቡነ እንድርያስ እንደቆረቆሩትና የተጋድሎ ወዛቸውን እንዳፈሰሱበት ብሎም ለትውልድና ትውልድ የሚሻገር ቃል ኪዳናቸውን እንደተቀበሉበት የአባታችን ጥንታዊ የብራና ገድል ያስረዳል። ያንን መጽሐፍ ወደዚህ ቦታ በጣቱን ቀስሮ ክርስቲያን ነኝ ብሎ ወደዚህ ቦታ መጥተው እዚህ ቦታ ላይ በቦታው ላይ ያው እኛም ሳራት እንደታደረ ደክሞ ጧት በየቤታችን ወጥተን ቁጭ እንዳለ መጥቶ የከተማ ሁለት ሰዎች አንዱ መናፍቅና አንዱ ካቶሊክ ሁለቱም ግን ክርስትና እምነቱን ሊያሳይ የሚችል ማህተብ አድርገዋል። በስሙ መነገጃችን እስከሆነ ያ ሆነና ገብተው ካዩ በኋላ እንደውም ካሉት አንድ አባት እሳቸውን አናግረው ያው ቃቤት ጠባቂው የለም ሰውም የለም ብለው ያላቸውን ያቅማቸውን አባታዊ ምክር መክረው ገስጸው ለትንሽ ሳንቲም የምትሆን 300 ብር ምናምን ብለው ሰጠዋቸው። ተነስተው መውጫ መግቢያው መነኩሴ እንደሌለ ያው ወጥተው ቤታቸውን ሄደው በዛችሁ
በ15ኛ ቀና ሌሊት ከዚህ መጣ ያልተባለው ውጅብላ ማዕበል ታውቃላችሁ አይደል? ውጅብ ማዕበል ነጎድጓድ ማለት መብረቅ ወይም በእኛ አማርኛ መብረቅ ሶስት ተርጉሞ እሱ ነጎድጓድ ሌሊትም ሙሉ ሲጮህ አላወቅንም። በዛች ሌሊት እነዛ ሰዎች መጥተው ዕቃ ቤታችን ከፍተው ያው ሲለፉ አድረው ዕቃ ቤቱን ፈትለው ብራና መጻፍ ያለበትም ቦታ ሊያነሱ ሲሉ እዚህ መጣ አልተባለም። ነብሩ መጡ። ልውጣ አላስወጣም፣ ለግባ አላስገባም። ምን እናንተ እንደምንታየው ተፋጠው አድረዋል። ያው ቦታችን ላይ 3 ደወሎች አሉ። የአዳጋ ደወል፣ የምግብ ደወል፣ የጸሎት ደወል ሶስቶችም ይለያያሉ። ገዳሙ እነዛ ይታወቃል። የአዳጋ ደወል ሲደወል፣ የምግብ የጸሎት ደወል ሲደወል መነኮሳት ወጥተው ለስራው የአዳጋ ደወል ጠዋት ውዳሴ ማርያም ተተርግሞ እንዳበቃ የአዳጋ ደወል ሲደወል እየተሯሯጡ ሲሄድ ያው ነብሩም ቁጭ ብሏል። እነዚያ ሰዎችም ልውጣ አላስወጣም ተፋጠዋል። ለኔና ቆመዋል። የአባቶች ዘለው ንብረታችን ማየት ስለፈለግን ገብተን ስንመለከት ዕቃችን አለ። ያው ዘመናችን አስቸጋሪም እስከሆነ ድረስ ወደ ሕግ ሄዱ ሲሉ አንዳንድ አባቶቻችን ቢናገሩት የሚሞት ሽማግሌ አይርገም፣ የሚያድግ ሕፃን አይጥላ፣ የሚያልፍ ዝናብ አይምታ ይላሉ አባቶቻችን። አባቶች በእድሜ አዛውንት ስላሉ በእድሜ ትላልቅ አባቶች አንጋፋ ስላሉ ዕቃችን አልሰጠንም፣ እግዚአብሔር አሳልፎ አልሰጠንም። ስለዚህ እነዚህ ሰዎች ለመንግስት መስጠት ሳይሆን እንዲማሩ በገዳም ሕግና ሕግ አንድና እንዲሆነ ስርዓት ይቀጡ ተብሎ ተወሰነባቸው። በቦታው ላይ 82 ቀን ተፈረደባቸው። በቦታችን ላይ ሕግ እንደታወቀ ተፈረደባቸው። በግንድ ነው። የግንድ ስር አይታችሁ ታውቃላችሁ? ገዳም ነው አሳይቷቸዋል። ዛሬ እኛ ግንዱ ረጅም ግንድ ሆኖ ትልቅ ሆኖ ምናልባት እዚህ የምታዩት ግንድ ያልቀጠነ ነው ያለው። አሁን ያንን ግንድ በሶስት በኩል እንዲህ ተበስቶ ይቀመጣል። እንዲሁ ነው ግንዱ ልክ እንዲህ ነው አበሳሱ። ይሄኛው ደግሞ እንደዚህ ነው። በዚህ ምግሩ ይወጣና ይታሰራል። በውጭ ሲወጣለት በእግር ብረት ተቆልፎ ያለ ታስሮ በሰባተኛ ቀኑ እዚህ መጣ ሳይባል አሁንም የጻድቁ አባታችን የአቡነ ገላውዲዮስ ነብሮች መጥተው ያንን መናፍቅ አንድ አይነት እንዳወጡት ሌሊት ሙሉ ሲጮህ ወጥተን ስናይ እሱ ምንድነው ስንለው አላናዘዝነውም ነበር። መናፍቅና ካቶሊክ ሆኖ ይገልጻል። አንደኛው እዚህኛ ጋር 7 ወር እንደተቀመጠ ሳይኮ ገዳም ይባላል። በብናት ወደዛ እዛ ቦታ ላይ 7 ወር አሁን እንደተቀመጠ ያኛው ግን መናፍቅ እንደሄደ አዲስ አበባ ተቀምጦ ዛሬ ጧፍ ዕጣን ይልክልናል። ተመልሶ ቦታችን አሁንም ቢሆን በዘመናችን በዚህ ዘመን በእኛ ዘመን አሁን ቦታችን እንደምታይ 183.5 ሄክታር መሬት ደኑን የአካባቢ ሰው እንጨት ቆርጦ ሲወጣ ነብሩ ደግሞ ሄዶ በግና ፍየል ገሎባቸው ሲወጣ ተፈካክሮ ያለ እጽዋት ተቀምጧል። የአካባቢው ሰው እጅ በዚህ ላይ ሊገል ሲደፋ እዚህ ቦታ ላይ ውግዘት ስለሆነ እጅጉ አይገባበት ወጡ ይሄዳል። በ5 የገብረ መንፈስ ቅዱስ፣ በ7 የሥላሴ፣ በ12 የሚካኤል፣ በ14 የአቡነ ገላውዲዮስ፣ በ18 የአቡነ ኤዎስጣቴዎስ፣ በ21 የእመቤታችንና በ23 የሰማዕቱ ቅዱስ ጊዮርጊስ፣ በ27 እና በ29 እዚህ ቦታ ላይ ስራ የሚሰራ ከሆነ ጅቡ ይገባል። እዚህ ቦታ ላይ ይገባል። በአሁኑ ሰዓት ይገባል። እኔም ባለውበት ዘመን በአሁኑ ሰዓት ገብቶ በ5 የገባ ጅብ በ14 የዘራው ሁለት ወጥ ሳር ቤት ዕቃ ቤት እንከፈክፋለን ብለን በ5 እንሰራውን ገብቶ ቅጣት አሳይቶ ይሄን ያህል ታምር የሚሰራበት ድንቅ ያራምንም እንጂ ይሄን ያህል የገዳማችን ታሪክ ካላችሁ አደራችሁ የምንለው ዛሬ ነጠላን አለቅልቆ ወደ ገዳማትና ወደ ቤተክርስቲያን መጓዙ ይጠቅማል ከሆነ ትልቅ ክቡር ዳዊት የተናገረው ቃል አለ። እስከ መጨረሻው የጸና ሐዋርያው ቅዱስ ጳውሎስ እስከ መጨረሻው የጸና እርሱ ይድናል ያለ ነው አይደል? ዛሬ ያሰብነው እስኪሳካልን ድረስ ቤተክርስቲያን ለማደሽደሽ ሁላችንም እግራችን ለማቅጠል ትልቅ ከተሟላልን በኋላ ግን የቤተክርስቲያናችን በጣት ቀሳሪ ምን ሆኖ ነው ይናና አደራችሁ እናት አባት እህት ወገን ተቸግሮ ለእናንተ መከራይቶ እየላከ እናንተ ደግሞ እዚህ ጋር ሃይማኖት ዕውቀት ሸምታችሁ ተብሎ የሃይማኖት ዘመናዊ በገንዘብ ተለውጣችሁ እንዳትሉ አደራችን ነው። አደራ ባባ አደራ። የምሳው መርሃ ግብር እንደተጠናቀቀ
ከመጀመሪያው ክፍለ ዘመን አንስቶ እንዲህ ብለው የሚያወጉትን የሺህ ዘመናት ታሪክ የያዘችውን ጥንታዊቷን የጣራ ገዳምን ተመልክተን ገዳሟ በምኔት ስለ ገዳሟ አንዳንድ መረጃዎችን ካደረሱንና አባታዊ ቡራኪያቸውን ካሳደሩብን በኋላ የዕለቱ ጉዞ ማብቂያ ወደ ሆነው ወደ ባህር ዳር ከተማ ጉዞአችንን አቀናን። በባህር ዳር እንደደረስ የፑሊ ግቢ ጉባኤ ልዩ የሆነ አቀባበል አድርጎልን በግቢ ጉባኤው በተዘጋጀልን ማረፊያ አረፍ። ተማሪዎች የተጋበዙበት ቤት የቀረበው መጠጥ መልካም የሆነ እንደሆን ዝጠላ ከመወይን ጣዕሙ እስኩ ድግሙ ይላሉ። በእውነቱ የፑሊ ግቢ ጉባኤ ያደረገልንን የማይረሳ መንፈሳዊ አቀባበል እስኩ ድግሙ ብለናል። በአዳራሹ የተለያዩ መርሃ ግብራት ከተደረጉና እራት ከተበላ በኋላ የደከመ ወደ መኝታው የለም ደህና ነኝ ያለ ደግሞ በአባ ጽጌ ድንግልና በአባ ገብረ ማርያም ልዩ የጽጌ ማህሌት ጽጌ ጽጌ እያሉ ሊያመሰግኑ ሊቃውንቱን ተቀላቀሉ። እሁድ የወርሃ ጥቅምት ዋዜማ ለሰዓታት ተሰውራ የነበረችው ፀሐይ ከአድማስ ማዶ ብቅ ብላ ከታንጋኒካና ከቪክቶሪያ ሐይቆች ቀጥሎ 3673 ስኩዌር ኪሎ ሜትርን በመሸፈን በአፍሪካ አንቱ የተባለውን የጣናን ሐይቅ በወጋገኗ አድምቀዋለች። ወደቡን ተከትለው በቆሙት አመሮች ውስጥ ገብተው በጣና ጉያ ውስጥ የተደበቁትን ታላላቅ ገዳማት ለመጎብኘት የጓጉት ተጓዦች የጉዞ ሰልፋቸውን ይዘው በተጠንቀቅ ቆመዋል። ካፍታ ቆይታ በኋላ አንዱ ጀልባ ተጓዦችን ጠራርጎ ይዞ በጣና ደረት ላይ ወደ ታላላቁ ገዳማት አፈተለከ። ተጓዦች ነቢየ እግዚአብሔር ቅዱስ ዳዊት በመዝሙሩ አምጽኡ ለእግዚአብሔር ውሉደ አማልክት እንዲል ፍጥረት ሁሉ የሚታዘዙለትን ጌታ ክብርና ምስጋና እየሰጠን ባህሩን እየሰነጠቅን እሱ ወደ ኋላ እኛ ወደፊት እየሄድን የሁለተኛው ቀን የመጀመሪያው መዳረሻችን ወደ ሆነው ወደ ማህል ዘጌ ጊዮርጊስ አመራን። Bye.
ላደረገልን ሁሉ ለእግዚአብሔር ምን እንመልሳለን? ስለማይነገር ስጦታው እግዚአብሔር ይመስገን። በገዳሙ ስንደርስ ጸሎተ ቅዳሴ ተፈጽሞ ተአምረ ማርያም እየተነበበ ደረስ። በ2002 ዓመተ ምህረት ባልታወቀ ምክንያት በተነሳው የእሳት ቃጠሎ የወደመውን ጥንታዊውን የዘጌ ጊዮርጊስ ገዳም የቀድሞ ይዘቱን ጠብቆ ተሰርቶ አልጠፋሁም አለሁ በሚል አይነት በኩራት ቆሞ ይታያል። ስለ ገዳሙ አመሰራረት በደንብ እንድንረዳ ገዳሙን የመሰረቱት ጻድቅ አባት አቡነ በትረ ማርያም የመጨረሻ የተጋድሎ ዘመናቸውን ባሳለፉበትና ዕረፍታቸው በሆነበት እንዲሁም ቅዱስ አጽማቸው በተቀመጠበት በቅርቡ በሚገኘው ወደ አቡነ በትረ ማርያም ገዳም አመራን። በዘጌ ደሴት ላይ ካሉት 6 ገዳማትና አድባራት መካከል አንዱ በሆነው በታላቁ ጻድቅ በአቡነ በትረ ማርያም ገዳም ላይ ነን። ይህ እጅን በአፍ ላይ በሚያስጭኑ ጥንታውያን ስዕሎች ያሸበረቀው ገዳም በ13ኛው መቶ ክፍለ ዘመን በአቡነ በትረ ማርያም እንደተመሰረተ የታሪክ ድርሳናት ያስረዳሉ። አቡነ በትረ ማርያም በዚህ ገዳም እንዳረፉና ቅዱስ አጽማቸው በክብር እንዳረፈበት ገዳሙን ያስጎበኙን ታላቅ አባት ገልጸውልናል። በዚሁ በዘጌ አካባቢ ምንም አይነት የግብርና ስራ የለምና አባታችን በጸሎታቸው እንደ ለመለመችው የአሮን በትራቸው ለምልማና አበባ የቡና የጌሾ ዛፍ በመሆኗ እስካሁን ድረስ የአካባቢው ማህበረሰብ የሚተዳደረው በዚሁ ነው። የዘጌ ገዳም ቆይታችንን አጠናቀን ወደ አዝዋ ማርያም አመራን። መሰረተ ሕይወት ማርያም በረድኤት ነይ። መሰረተ ሕይወት ማርያም በረድኤት ነይ። ምሕረት ቸርነትን ይዘሽ ከሰማይ ምሕረት ቸርነትን ይዘሽ ከሰማይ ማርያም ድንግል በረድኤት ነይ። ምሕረት ቸርነትን ይዘሽ ከሰማይ ምሕረት ቸርነትን ይዘሽ ከሰማይ ማርያም ድንግል በረድኤት ነይ።
ይዘሽ ከሰማይ ምሕረት ቸርነትን ይዘሽ ከሰማይ ማርያም ድንግል በረድኤት ነይ። በዚህ ገዳም ጸሎት ካደረግንና ዘመናትን ባስቆጠሩ ቅርሶች ያሸበረቀውን የገዳሙን ቤተ መዘክር ካየን በኋላ የ14ኛው መቶ ክፍለ ዘመን ድንቅ የእጅ ሥራ ውጤት ወደ ሆነችው ወደ ኦራ ኪዳነ ምሕረት አቀናን። ይህች ገዳም ቁጥራቸው ላቅ ያሉ ንዋያተ ቅድሳትና እድሜ ጠገብ የግድግዳ ላይ ስዕላቷ መገለጫዎቿ ናቸው። በዚያው በጀልባችን ላይ ምሳችንን ከቀመስን በኋላ ወደ መጨረሻው የጉዞ መዳረሻችን አመራን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖናና ትውፊት ሴቶች የማይገቡባቸው የወንዶች ገዳም ከሆኑት ገዳማት መካከል አንዱ ወደ ሆነው ወደ ክብራን ገብርኤል መጨረሻ ጉዞአችንን አደረግን። ወንድሞች በ13ኛው መቶ ክፍለ ዘመን በአቡነ ዘዮሐንስ እንደተሰራ በሚነገርለት በክብራን ገብርኤል ወረዱ። እህቶች ደግሞ ፊት ለፊት በሚታየው በእንጦንስ ኢየሱስ ገዳም ወረዱ። ሁለታችንም የቅል ገዳማቱን ከተመለከትን በኋላ ብንኖር እግዚአብሔርን ቢፈቅድ ደግመን ለመምጣት ቃል እንገባለን እያልን ጉዟችንን አጠናቀን ወደ በዓታችን በጊዜ ለመግባት አፈተለክን። አንተ ግን አባቴ